በተደረገ ድንቅ ተጋድሎ ከ5 በላይ የሚሊሻ አባላት ሲማረኩ 12 ክላሽንኮቭ ጠመንጃዎችና አንድ መትረየስ ክላሽ ከልዩ ልዩ የወገብ ትጥቅና ተተኳሽ ገቢ መደረጋቸው ተገልጿል። ዝርዝር መረጃዎችን ይዘና ታደምጡታላችሁ። ሀገራዊ የምክክር ኮሚሽን አዲስ አበባን ወደ ኦሮሚያ ክልል ለመጠቅለል የተዘረጋ መድረክና የዓለም አቀፉን ማህበረሰብ ማታለያ መሆኑ በድጋሜ ተጋለጠ። በአብይ አህመድ አስተዳደር የሚመራውና ከጅምሩ ገለልተኛነቱ ጥያቄው ሲወድቅ የቆየው የሀገራዊ የምክክር ኮሚሽን የአዲስ አበባን ታሪካዊና ህጋዊ አቋም በመቀየር ከተማዋን ወደ ኦሮሚያ ክልል ለመጠቅለል ያለመ አጀንዳ ቀርጾ እየሰራ መሆኑ ተገልጿል። ሌላኛው መረጃችን ነው፣ እንመለከተዋለን። በኤርትራ ድንበር አካባቢ መንግስትን ለመቃወም ያለመ ስብሰባ መካሄዱ ሲገለጽ ህወሓት በፖለቲካዊ አቋሙ ላይ ጠንካራ መግለጫዎችን እያቀረበ መሆኑ ተነገረ። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ቤተሰቦች እንደምንቆያችሁ እነሆ ለሰዓት እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል ባርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። የተሰጠው ነፃ ምረት አዋጁን ተጠቅመው ወደ 305ኛ ጎቤ ኮር እየመጡ ሲሆን በትናንትናው ዕለት ሐምሌ 15 2018 ዓ.ም 8 ያገዛዙ ጥምር ጦር አባላት 7 ክላሽ፣ አንድ አብራራው ከ1000 በላይ ተተኳሽና 16 ቦምቦችን በመያዝ ኮሩን ተቀላቅለዋል። የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 305ኛ ጎቤ ኮር ባወጣው የነፃ የምረት አዋጅ ተጠቅመው 8 አባላት ከ7 ክላሽንኮቭ፣ አንድ አብራራውና ከ1000 በላይ ተተኳሽ እንዲሁም 16 ቦምብ ሙሉ ትጥቅ የታጠቁ የቅማንት ተወላጅ የሆኑ በሽፍትነት የሚኖሩ ታጣቂዎች ፋኖን ተቀላቅለዋል። በማዕከላዊ ጎንደር ዞን ጭልጋ ወረዳ በጫካ ሲንቀሳቀሱ የቆዩ ከዚህ በፊት ህዝባችን በድለና ሴረኛው መንግስት ነኝ የሚለው ከወንድሞቻችን ጋር አጋጭተውናል። አሁን ግን ሴራው ስለገባን ወደ አማራ ፋኖ የነፃ ምረት አዋጁ ተጠቅመን ተቀላቅለናል ሲሉ አስተያየታቸውን ሰጥተዋል። በጭልጋ ወረዳ በዳዋ ዳንጉራ ንዑስ ወረዳ አካባቢ የሚንቀሳቀሱ ፋኖዎች የተቀላቀሉ እነዚህ ወንድሞቻችን ከዚህ በፊት የበደልነውን ህዝብ የአማራ ፋኖን ተቀላቅለን ይህን እርስ በርስ ያባላንን ታግለን በማስወገድ ህዝባችን እንክሳለን ሲሉ ተናግረዋል። የተቀላቀሉ ታጣቂዎች በሽፍትነት ያሉ ወንድሞቻችን የተሰጠውን የነፃ ምረት አዋጅ ተጠቃሚ ሆናችሁ የአማራ ፋኖን ተቀላቅለን ትግል እንድናደርግ የሚል መልእክትም አስተላልፈዋል። በአካባቢው እያስተባበሩ የሚገኙ የፋኖ የኮር አመራሮችና አቀባበል ያደረጉት ለወንድሞቻችን አንደኛ አርበኛው ናቃቸው ጌትነት፣ ሁለተኛ አርበኛ መኮንን ጫቅሉ፣ ሶስተኛ አርበኛ ኢንጂነር መኳንንት አላምረው፣ አራተኛ አርበኛ ባቡ ማለደ በቦታው ተገኝተው አቀባበል ያደረጉላቸው የኮር ከፍተኛ አመራሮች በበኩላቸው እነዚህ ወንድሞቻችን የነፃ ምረት አዋጁን በመጠቀማቸውን ፈርቀዳጅ በመሆን ሌሎችም ይህንን እድል እንዲጠቀሙ ጥሪ ያስተላለፉ ሲሆን የምረት ተጠቃሚ ለሆኑ ወንድሞቻችን አጭር የተሃድሶ ስልጠና እየተሰጠ መሆኑንም አርበኛ ባንዲራው ግርማ የ305ኛ ኮር ህዝብ ግንኙነት መምሪያ ኃላፊ ገልጸዋል። በተመሳሳይ ዜና 4 ያገዛዙ የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው የአጼ ዳዊት ክፍለ ጦሩን መቀላቀላቸው ተገለጸ። የብልጽግናው ስርዓት ግብዓተ መሬቱ መቃረሙን ተከትሎ ከመቼውም ጊዜ በላይ ጦረኛው አገዛዝ የሚመካበት ወታደሮቹ ከነሙሉ ትጥቃቸው ንቅናቄውን እየተቀላቀሉ ሲሆን ትላንት ረቡዕ 4 የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አፄ አምደ ጽዮን ኮር አፄ ዳዊት ክፍለ ጦርን ከነሙሉ ትጥቃቸው መቀላቀላቸውን የኮሩ ሚዲያና ኮሙኒኬሽን ክፍል በምስል አስደግፎ ለዙ የዜና ክፍል በላከው የግንባር መረጃ አስታውቋል። ወደ ፋኖ ከተቀላቀሉት ውስጥ 3ቱ የ17ኛ ክፍለ ጦር አባላት ሲሆኑ አንዱ የ104ኛ አየር ወለድ ክፍለ ጦር አባል መሆኑን ኮሩ አክሎ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ አክሎም የአፄ ዘርዓ ያዕቆብ አንደኛ ኮር በነጎድጓድ ክፍለ ጦር በተካሄደው የአንጨቁረ ከተማ ጀብድ የምርኮ ዝርዝር ይፋ አድርጓል። የአፄ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በአገዛዙ ኃይል ላይ በወሰደው እርምጃ ያገዛዙ ጅምላ ተጋላቢ የሚሊሻ አባላት ላይ አመርቂ ድል መቀዳጀቱ ይታወሳል። በተደረገ ድንቅ ተጋድሎ ከ5 በላይ የሚሊሻ አባላት ሲማረኩ 12 ክላሽንኮቭ ጠመንጃዎች፣ 4 ኤስኬስና 1 ሜትረጊስ ክላሽ ከልዩ ልዩ የወገብ ትጥቅና ተተኳሽ ገቢ መደረጋቸውን ገልጸዋል። የኮሩና የክፍለ ጦሩ አመራሮች እንዳስታወቁት በዚያ ወደ ውጊያ ላይ ለተሳተፉ አመራርና ሰራዊት አባላት ምስጋናቸውን በማቅረብ ይህንና መሰል ስራዎች ተጠናክረው መቀጠላቸውን በመቀጠል የድርጅታችን የአማራ ፋኖ ብሔራዊ ንቅናቄን ጥሪ ባልተቀበሉ የአማራ ህዝብ ጠላቶች ላይ ሁሉ እርምጃው ተጠናክሮ መቀጠል አለበት ብለዋል ሲል የሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ገልጿል። ህወሓት በፖለቲካዊ አቋሙ ላይ ጠንካራ መግለጫዎችን እያቀረበ መሆኑ ተነገረ። የህወሓት አመራሮች በቅርቡ ቀናት ባካሄዱ ስብሰባዎች በፌዴራል መንግስት ላይ ጠንካራ የፖለቲካ አቋም የሚያሳዩ መግለጫዎችን እየሰጡ መሆኑ ተዘግቧል። በተለያዩ ሪፖርቶች መሰረት ቡድኑ ከቅርብ ቀናት ጀምሮ ስብሰባዎችን በማካሄድ የፌዴራል መንግስቱን ከስልጣን ማስወገድ እንዳለበት የሚገልጹ አስተያየቶች ሲቀርቡ ተሰምተዋል። እንዲሁም በቡድኑ ተቆጣጣሪነት በሚሰሩ የሚዲያ ተቋማት ላይ የፌዴራል መንግስቱን በተለያዩ ስያሜዎች የሚገልጹ ዘገባዎች መቅረብ ጀምሯልም ተብሏል። በሌላ በኩል በኤርትራ ድንበር አካባቢ መንግስትን ለመቃወም ያለመ ስብሰባ ተካሂዷል የተባለ ሲሆን በዚህም ስብሰባ ውስጥ የብልጽግናው ስብስብ ጠላቶች ያሏቸው ኃይሎች አሉበት ሲል ወቅሰዋል። ሳውዲ አረቢያ
ሶማሊያ በኢትዮጵያውያን ስደተኞች ላይ ልትፈጽመው ባሰበችው የሞት ቅጣት ላይ የአፍሪካ ሰብአዊ መብቶች ኮሚሽን ጥልቅ ስጋቱን ገለጸ። የአፍሪካ ሰብአዊና የህዝቦች መብቶች ኮሚሽን በሳውዲ አረቢያ በወንጀል ተጠርጥረው የሞት ፍርድ የተበየነባቸው ኢትዮጵያውያን ስደተኞች ፍርድ በአስቸኳይ ሊፈጸም መቃረቡን የሚጠቁሙ ሪፖርቶችን እንደደረሱት ገልጾ በጉዳዩ ላይ ያለውን ጥልቅ ስጋት ባወጣው መግለጫ አስታውቋል። ኮሚሽኑ የዜጎች ህይወት ለመታደግና ፍትሐዊ የዳኝነት ሂደት እንዲያገኙ ለማድረግ የኢትዮጵያ መንግስት በአስቸኳይ የተቀናጀ ዲፕሎማሲያዊና ቆንስላዊ እርምጃዎች እንዲወስድ ጥሪ ቢያቀርብም የኢትዮጵያ መንግስት እስካሁን ያደረገው አንዳች ነገር እንደሌለ ምንጮች ጠቁመዋል። ኮሚሽኑ በርካታ የኢትዮጵያ ዜጎች ከአደንዛዥ እጽ ጋር በተያያዘ ወንጀሎች ጥፋተኛ ሆነው ከተፈረደባቸው በኋላ አሁን ለሞት ፍርድ አፈጻጸም ተጋላጭ መሆናቸውን የሚያሳዩ በርካታ ሪፖርቶች እንደደረሱትና ሁኔታውን በቅርብ መከታተሉን አስታውቋል። አንዳንድ የኢትዮጵያውያን ስደተኞች ተቃውሞውን የሞት ፍርድ ተፈጻሚ እንደሆነባቸው የጠቆመው ኮሚሽኑ ከተጎዱት ሰዎች መካከል አንዳንዶቹ በወንጀል ፍትህ ሂደቱ ውስጥ በቂ የህግ ውክልና፣ የአስተርጓሚ አገልግሎት፣ የቆንስላ እርዳታና ሌሎች ፍትሐዊ የዳኝነት ዋስትናዎች ሳያገኙ ቀርተዋል የሚሉ አሳሳቢ ቅሬታዎች እንደቀረቡለት ገልጿል። ኮሚሽኑ የመኖር መብት በአፍሪካ የሰብአዊና የህዝቦች መብቶች ቻርተር አንቀጽ 4 መረጋገጡንና ይህ አንቀጽ እያንዳንዱ ሰው ለህይወቱና ለአካላዊ ደህንነቱ ክብር የማግኘት መብት እንዳለው እንደሚደነግግ አስታውሷል። በተጨማሪም የአፍሪካ ቻርተር አንቀጽ 5 እና 7 የሰብአዊ ክብርን ጉዳይን የመስማትና ፍትሐዊ የዳኝነት መብት የሚያረጋግጡ ድንጋጌዎች መሆናቸውንም ጠቁሟል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በሳውዲ አረቢያ ንጉሳዊ መንግስት ውስጥ በፍርድ ሂደትና በስር ላይ ያሉ ዜጎቹን በተመለከተ ከሳውዲ መንግስት ጋር እያደረገ ያለው ዲፕሎማሲያዊ ጥረት ኮሚሽኑ መከታተሉን ገልጾ ነገር ግን ያሉትን ከባድ ስጋቶች ግምት ውስጥ በማስገባት የኢትዮጵያ መንግስት የሚከተሉትን አስቸኳይ እርምጃዎች አጠናክሮ እንዲቀጥል አሳስቧል። በዚህም በሳውዲ አረቢያ ለሞት ፍርድ አፈጻጸም ተጋላጭ የሆኑ ኢትዮጵያውያን ዜጎች ህይወት ለመታደግ አስፈላጊ የሆኑ ሁሉንም ዲፕሎማሲያዊና ቆንስላዊ እርምጃዎች እንዲወሰዱ፣ በሁሉም ስደተኞች፣ ጥገኝነት ፈላጊዎችና ተፈናቃዮች ሰብአዊ መብቶች ላይ የወጣውን የአፍሪካ መመሪያ መርህ 34 መሰረት በማድረግ ጥፋተኛ የተባሉ ዜጎች ውጤታማ የቆንስላ ጥበቃ፣ የህግ ውክልና፣ የአስተርጓሚ አገልግሎትና ከቤተሰቦቻቸው ጋር መደበኛ ግንኙነት የማድረግ መብታቸው እንዲረጋገጥ ጥሪ አቅርቧል። አክሎም የተበየነባቸው የጥፋተኝነት ውሳኔና የሞት ፍርድ እንደገና እንዲገመገም ለማድረግ ያሉትን ሁሉንም ዲፕሎማሲያዊና ህጋዊ እድሎች መጠቀም፣ ይህም ከዓለም አቀፍ የመኖር መብት ህጋዊ ሂደትና ፍትሐዊ የዳኝነት ደረጃዎች ጋር መጣጣሙን ለማረጋገጥ የኢትዮጵያውያን ስደተኞች በውጭ ሀገር ለመጠበቅ የሚያስችሉ እርምጃዎችን ማጠናከር፣ ይህም በተሻሻለ የቅድመ መነሻ ግንዛቤ ማስጨበጫ ፕሮግራሞች፣ በህግ እርዳታ ስልቶች፣ በሁለትዮሽ ትብብርና ለተጋላጭ ዜጎች ውጤታማ የቆንስላ አገልግሎት በመስጠት እንዲተገበር ጠይቋል። የአፍሪካ ሰብአዊና የህዝቦች መብት ኮሚሽን የስደተኞች ጥገኝነት ፈላጊዎችንና ተፈናቃዮችን ሰብአዊ መብት የማስከበር እንዲሁም የመኖር መብትና ፍትሐዊ የዳኝነት ስርዓትን የመጠበቅ ጥረት አጠናክሮ እንደሚቀጥል አረጋግጧል። ሀገራዊ የምክክር ኮሚሽን አዲስ አበባን ወደ ኦሮሚያ ክልል ለመጠቅለል የተዘረጋ መድረክና የዓለም አቀፉን ማህበረሰብ ማታለያ መሆኑ በድጋሜ ተጋለጠ። በአብይ አህመድ አስተዳደር የሚመራውና ከጅምሩ ገለልተኝነቱ ጥያቄው ሲወድቅ የቆየው ሀገራዊ የምክክር ኮሚሽን የአዲስ አበባን ታሪካዊና ህጋዊ አቋም በመቀየር ከተማዋን ወደ ኦሮሚያ ክልል ለመጠቅለል ያለመ አጀንዳ ቀርጾ እየሰራ መሆኑ ተገለጸ። ሀገራዊ የምክክር ጉባኤ በሳምንቱ ገደማ ሂደቱ ተመካካሪዎች በተመደቡበት አጀንዳ ዙሪያ 10 አባላትን በያዙ ጥቃቅን ቡድኖች ተከፋፍለው ውይይት እንዲያደርጉ ተደርጓል። ይህ የምክክር ሂደት ለ3 ቀናት ያህል እንደሚቆይ በኮሚሽኑ የስራ ስልት ሰነድ ላይ ቢገለጽም የውይይቱ ቅርጽና ስፋት ሂደቱን በተያዘለት ጊዜ ለማጠናቀቅ የማይቻልና በይስሙላ የጸደቀ ላለማስመሰል የታለመ መሆኑ ተገልጿል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች በተሰኘው ሰነድ ውስጥ የአዲስ አበባን የህግ አቋም በተመለከተ 4 አማራጮችን አቅርቧል። እነዚህም የኦሮሚያ አካል ማድረግ፣ ሲቲ ስቴት ራስ ገዝ እንድትሆን መፍቀድ፣ የፌዴራል አካልና ራሷን የቻለች ክልል እንድትሆን የሚሉ የሴራ አማራጮች ተመዝግበው ቀርበዋል። በእነዚህ የቀረቡ አማራጮች ላይ ተመካካሪዎች ምክረ ሀሳብ እንዲያመነጩ የተጠየቁ ቢሆንም ከነዚህ ውጭ ተጨማሪ ሀሳቦችን ማቅረብ ስለመቻሉ ምንም አይነት ግልጽ መመሪያ አልተጠቀመም። ይህ ደግሞ ሂደቱን አስቀድሞ በተቀመጠ ማዕቀፍ ውስጥ ተሳታፊዎችን አስገድዶ የመምራትና የከተማዋን ህልውና ወደ አንድ ክልል መጠቅለልን እንደ ዋና አማራጭ የማቅረብ ድብቅ ፍላጎት እንዳለው አመላክቷል። በሰነዱ ውስጥ የከተማዋን መዋቅር በሚመለከት በርካታ ንዑስ አጀንዳዎች ተካተዋል። ከእነዚህም መካከል የአዲስ አበባና የኦሮሚያ ክልል ግንኙነት፣ የከተማዋን የበጀት ድርሻ፣ የፌዴራል ዋና ከተማነት ሁኔታ፣ የከተማ ፖሊስና ፍርድ ቤት መዋቅር፣ የወሰንና የቦታ ስያሜዎች፣ የስራ ቋንቋና የቁስና የቁስ አልባ ቅርሶች አካታችነት በሚል ይገኙበታል። ነገር ግን የከተማዋን ነዋሪዎች መሰረታዊ የፌዴራሊዝም ውክልና የሚወስኑት አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና በፌዴሬሽን ምክር ቤት የሚኖራት ውክልና ጉዳይ ሆን ተብሎ በንዑስ አጀንዳ ሳይካተቱ ቀርተዋል። ይህ አካሄድ የከተማዋን ነዋሪዎች የፖለቲካ ውክልና ድምፅ አልባ በማድረግ ከተማዋን ወደ ክልል ለመጠቅለል የሚደረገውን ጉዞ ያመቻቻል ተብሎ ከፍተኛ ተቃውሞ ተሰምቷል። ይህ በአብይ አህመድ አስተዳደር የሚመራው የምክክር ኮሚሽን በሀገሪቱ ውስጥ ያሉ ዋና ዋና ተቃዋሚ የፖለቲካ ኃይሎች እና የህብረተሰብ ክፍሎች በሌሉበት የሚካሄዱ ሲሆን ዋና ዓላማውም የስልጣን
ዕድሜ ማራዘም፣ የገዢ ፓርቲ የፖለቲካ ፍላጎትና አጀንዳዎችን በህዝብ ስም ህጋዊ ሽፋን እንዲያገኙ ማድረግ፣ ዓለም አቀፉ ማህበረሰብ መሸወድ፣ በሀገሪቱ አሳታፊና ዲሞክራሲያዊ ምክክር እየተካሄደ እንደሆነ በማስመሰል የውጭ ዲፕሎማሲያዊና ኢኮኖሚያዊ ጫናዎችን ማለሳለስ፣ አዲስ አበባን መጠቅለል፣ የከተማዋን የራሷን ዕድል በራሷ የመወሰን መብት በመንጠቅና ታሪካዊ መዋቅሯን በማፍረስ የኦሮሚያ ክልል አካል ለማድረግ መንገድ መጥረግ እንደሆነ የፖለቲካ ተንታኞች ይገልጻሉ። አሁን እየተካሄደ ያለው የምክክር ሂደት የህዝብን እውነተኛ ፍላጎት የሚያንጸባርቅ ሳይሆን የገዢው ቡድን አስቀድሞ የጻፈውን የፖለቲካ ድራማ በምክክር ስም የመተግበር ሂደት መሆኑን አሁናዊ ኩነቶች እያረጋገጡም ናቸው። ይህ የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።